ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን አጠር ያለውን ዕለታዊ ዜና ይዘን ቀርበናል። ከዜናው ጋር ደጀኔ ጉተማ ነኝ። ሁለት ተጨማሪ ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር ሊያ ታደሰም እንደተናገሩት በ24 ሰዓታት ውስጥ ለ1080 ሰዎች የላቦራቶሪ ምርመራ ተደርጎላቸዋል። በተደረገው ምርመራም ተጨማሪ ሁለት ሰዎች የኮሮና ቫይረስ እንደተገኘባቸው የገለጹ ሲሆን ይህንንም ተከትሎም በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 126 ደርሷል ብለዋል። ቫይረሱ የተገኘባቸው ሁለቱም ሰዎች የ42 ዓመትና የ50 ዓመት ዕድሜ ያላቸው የብሪታንያ ዜጎች ሲሆኑ በቅርቡ ከብሪታንያ የመጡና በአስገዳጅ ለይቶ ማቆያ ውስጥ የቆዩ መሆናቸውንም ገልጸዋል። በፍንፍኔና ፍንፍኔ ዙሪያ የሚደረግ ህገወጥ የመሬት ወረራ የከፋ መሆኑን ነዋሪዎች ተናገሩ። OMN ያነጋገራቸው ነዋሪዎች በተለይ የኮሮና በሽታ የፈጠረውን ውጥረት ተገን በማድረግ የመሬት ወረራ በዘመቻ መልክ እየተደረገ ነው ብለዋል። ፍንፍኔ ከተማን ከልዩ ዞኖች ጋር በሚያዋስኑ አካባቢዎች ላይ ባዶ መሬቶችን በዘመቻ መልክ ለመውረር እንቅስቃሴ እየተደረገ መሆኑንም ነዋሪዎች ተናግረዋል። የኦሮሞ ሕዝብ ከታገለላቸው አበይት ጉዳዮች መካከል ህገወጥ የመሬት ወረራን ማስቀረት አንዱ ነው ያሉት ነዋሪዎች አሁን ላይ ችግሩ ተባብሶ መቀጠሉ አሳሳቢ ነው ብለዋል። መንግስት በህገወጥ የመሬት ወረራ ላይ ጠንከር ያለ እርምጃ እንደሚወስድ በተደጋጋሚ ቢገልጽም እርምጃ አለመውሰዱ ችግሩ ስር እንዲሰድ አድርጓል ብለዋል አስተያየት ሰጪዎቹ። የፍንፍኔ ከተማ አስተዳደር በበኩሉ በህገወጥ የመሬት ወረራ ላይ እርምጃ እየወሰድኩ ነው ብለዋል። ባልደራስ የተሰኘው ቡድን ደግሞ የከተማ አስተዳደሩ በህገወጥ የመሬት ወረራ ላይ ወስዳለው ያለውን እርምጃ በተደጋጋሚ ሲቃወም ተስተውሏል። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ሚሼል ባሽሌት የተወሰኑ ሀገራት የኮሮና ቫይረስ ወረርሽኝን እንደ ምክንያት በመጠቀም መረጃዎችና ትችቶችን ለማፈን እየተጠቀሙ መሆኑን ገለጹ። ኮሚሽነሯ እንዳሉት በተለይ በዚህ አይነቱ ወረርሽኝ ወቅት ዜጎች ትክክለኛ መረጃ የማግኘት መብት አላቸው። በዓለም አቀፍ ፕሬስ ኢንስቲትዩት መረጃ መሰረት የኮሮና ወረርሽኝ ከተከሰተ ወዲህ ከ130 በላይ ከሚዲያ መብት ጥሰቶች ጋር የተያያዙ ድርጊቶች መፈጸማቸውን ነው የተነገረው። በዚህ ወቅት ወደ 40 የሚሆኑ ጋዜጠኞች ታስረዋል አሊያም ተከሷል ብለዋል። የሚዲያ መብት ጥሰትና የጋዜጠኞች እስራት ከዚህ በላይ ሊሆን ይችላልም ተብሏል። ሀገራት በዚህ አስቸጋሪ ወቅት ሚዲያና የሚዲያ ባለሙያዎችን ከመክሰስ ይልቅ በወረርሽኙ ዙሪያ ጤነኛ የሆነ ክርክሮችን ማበረታታት አለባቸው ብለዋል የሰብአዊ መብት ኮሚሽነሯ ሚሼል ባሽሌት። በመጨረሻም በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 3 ሚሊዮን መብለጡ ተነገረ። በበሽታው ሕይወታቸውን ያጡ ሰዎች ቁጥር ደግሞ 212 ሺህ በላይ ደርሷል። በጅቡቲ ባለፉት 24 ሰዓታት በተደረገው 321 የላቦራቶሪ ምርመራ 37 ሰዎች በኮሮና ቫይረስ መያዛቸው ተገልጿል። ጅቡቲ ይህ ዜና እስከተጠናቀረበት ጊዜ ድረስ 12571 ምርመራዎችን አካሂዳለች። ከነዚህም መካከል 1072 ሰዎች በኮሮና ቫይረስ ተይዟል። 498 የሚሆኑ ሰዎች ማገገማቸውን የገለጸችው ጅቡቲ የሞቱት ሰዎች ደግሞ 2 መሆናቸውን ይፋ አድርጋለች። በአሜሪካ 57,000 የሚሆኑ ሰዎች በዚሁ በሽታ ሕይወታቸውን ያጡ ሲሆን በጣሊያን የሟቾች ቁጥር 27,000 ገደማ ደርሷል። በስፔን 24,000 የሚሆኑ ሰዎች፣ በፈረንሳይ ከ23,000 በላይ፣ በዩኬ ደግሞ ከ21,000 በላይ
ሰዎች በኮሮና በሽታ ሕይወታቸውን አጥተዋል። ሀገራት እንደየሁኔታቸው የበሽታውን ስርጭት ለመከላከል የሚወስዱ እርምጃ የቀጠሉበት ሲሆን የበሽታውን ስርጭት ለመቀነስ የቻሉ ሀገራት ደግሞ የተለያዩ እገዳዎችን ማላላት እንደጀመሩ ነው ዘገባዎች የሚያሳዩት። እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊው ዜና በዚህ አበቃ። መልካም ቆይታ።